በ18 ዓመቱ መርካቶን የቀወጠው ልጅ ዛሬ በቤቴ ተገኝቷል። ነስካፌ ላይ በደም ተፈላስፎበታል። መርካቶ ብዙዎች ያውቁታል። ዛሬ ከሱ ጋር ነስካፌ ማኪያቶ ቡና ቴስት እናደርጋለን። አንዳንድ ጨዋታዎችም እንጨዋወታለን። መንገደኛው ነኝ። በዩቲዩብ ቻናሌ ላይ ነው የምትገኙት። ሰብስክራይብ እያደረጋችሁ እያበደ ውሎ አብረን እንውላለን። አላሚን እባላለሁ። አላሚን መርካቶ ውስጥ ነስካፌ እያዞርኩ በመሸጥ ነው የምታወቀው። ሶሻል ሚዲያውን አስጨንቀው ነበረ። አስጨንቀው ነው። አዎ እንሞክራለን። ሶሻል ሚዲያ ላይ እሺ እንሰራለን። እሺ ከትውውቅን ጀምር እስኪ። ይሄንን የነስካፌ ስራ ምን ያህል ጊዜ ሆነ? ቢያንስ 2 ዓመት ነው። 2 ዓመት። አሁን ስንት ዓመትን? አሁን 18 ዓመት ነው። 18 ዓመት ነው። 16 ዓመቴ እኔ ማለት ነው። ማዘር ቤት በጣም ደስ ይላል። የመጀመሪያ ስትጀምር የነበረው ተግዳሮት ወይም ደግሞ የመጀመሪያ ስራ ላይ የፈተነ ነገር? መርካቶ ላይ ያው የተንቀሳቀስ ስትሰራ እዚህ ደንቦች ምናምን ተንቀሳቀስ ምናምን ይለዋል። ከየት ነው የመጣው እንዳይለዋል። አዲስ ነገር ስለሆነ ታይቶ ስለማይተው ከየት ነው የመጣው ምናምን ይለዋል። ዛሬ ኢትዮጵያዊ ነኝ ከየት ነው እኔ የሆነ የምከፍተው ነሽጣም አረበኛ ነው እና እዛ ላይ እሺ ከየት ነው የመጣው ግን ይሉኛል። ኦኬ ነው የምታደርገው ማለት ነው። እሺ ዳት ከፍታለህ። ሌላ ታሪክ። ሰዎች መንገድ አለቀ ሲሉ ነሽጣም ኦቨር ሳይሆን ይለቃሉ እዛ። ናይስ። እኔ ቲክቶክ ላይ ያየሁት የሆነ ቪዲዮ ነበረ እና የሆነ የገፋ የምትሰራበት እንትን አለ። ቤትህ ካለች የቢዝነስ ቤትህ ከ16 ዓመት ጀምሮ ነበረች? አለች ሲጀመር ዋናው ቤት ነው። ናይስ። እሺ ጋሪው ተንቀሳቃሽ ቤት ናት። በቃ ተንቀሳቃሽ ቤት መርቂ ቦማን ያላት ምናምን። እሺ በራሱ መጀመሪያ ስትሰራ በላሽቷት ነበር። በነገራችን ላይ ስሩት ተብለው ከአረቦች ታይቶ እሺ የተሰራውና እሺ እዚህ ያሉት እንትኖች መስራት አልቻሉ። ናይስ። አሁን ምንድን ነው የምትሰራልኝ? ማኪያቶ ኔስካፌ። ናይስ። በጣም አሪፍ። እሺ ያንን የሚገፋውን የቢዝነስ እንትንህን አሰርተው ነው ወይስ ራስህ ሰርተው? ተሰርቶ። በጣም አሪፍ። ሀሳቡ እንዴት መጣለህ? ሀሳቡ ነጮች አረቦች ሰርተን በነገራችን እንዲቀር ምናምን ስጧቸው ይሰራሉ። ናይስ። እኛ ጋርስ? እኛ ጋር ገና የተጀመረ ነው። አሁን ብዙ ልጆች ቲክቶክ ላይ ራሱ ቦክስ ያደርጉኛል። እዚህ ቦታ ነኝ እኔ ወልትራ ነኝ ወልቂጤ ነኝ ባኮ ምናምን ነው ያለሁት አስጀመረኝ ምናምን የሚሉ ልጆች አሉ። እስኪ እንቀጥልበታለን ከተቻለ በሁሉም ሀገር ለመክፈት እቅድ አለን። እንዴት አነሳሳ? አሁን አዲስ አበባ ላይ በጣም ብዙ ቦታ አለ አይደለ? መርካቶ ላይ እንደዚህ አይነት ሀሳብ መርካቶ ነው ሰው የሚበዛበት ነገራችን ላይ። እሺ መርካቶ ነው ሰው የሚበዛበት። ለዛ ላይ ሰው ራሱ ለስራ የሚመጣው መርካቶ ስለሆነ ስትሰራ ሲያይ ያበረታታል። እዛ ላይ በርታ ምናምን በቀን 3-4 ሰዓት አብሽር በርታ አንተ ጎበዝ ልጅ ሳይለኝ አይውል መርካቶ ነው ሰው። በጣም አሪፍ። ያት ማኪያቶችን ይችላል ትመስላለች። ኔስካፌ ደሳይ እስኪ ቴስት አድርገው። ስኳር አለ? አዎ አለ። የራሱ ነው እቺ ስሪ ነው። ቡና በጣም ነው የምወደው በነገራችን ላይ። ሰው ዛሬ መርካቶ ላይ በአንድ ነገር ያቆመውን ሰው ቤት ድረስ አምጥተን ይሄንን ማኪያቶ ቴስት እያደረግን ነው። ጥያቄ እኔ መንገደኛው ነው የምባለው። ሰው ትራቭል ወዳለው በጣም ቱር አደርጋለሁ ምናምን። አሁን የሆነ ቻሌንጅ ልሰጥ ነው። በኢትዮጵያ ውስጥ እድሉን ብታገኝ መሄድ የምትፈልግባቸው 3 ቦታዎች? ድሬ፣ እሺ፣ ሐዋሳና ባህር ዳር። ድሬ፣ ሐዋሳና ባህር ዳር። እሺ ከሶስት አንዱ አሁን ዩቲዩብ ላይ ስለሆነ ቲክቶክ ላይ ቢሆን ስንት ሺህ ላይክ ቢያገኝ ነበር። ምን አሁን ዩቲዩብ ስለሆነ ምን እናድርግ? ምን አይነት ቻሌንጅ ልስጥ? ዩቲዩብ እንዴት ይሻላል? እሺ ብዙ ሰው ያቀኛል ብለህ ታስባለህ? አረ ገና ነኝ፣ ጀማሪ ነኝ። በነገራችን ላይ 5 ወር ነው ያለኝ ከጀመርኩ ቲክቶክ። በጣም አሪፍ። ስለዚህ እንዲህ እናደርግ። በቃ ምን ብለው ኮመንት ያርጉ? በቃ አላሚንን ሐዋሳ ወሰደው ብለው ኮመንት ካደረጉ መረጥ ካንዱ ነኝ። ናይስ። ስለዚህ 100 ሰዎች አላሚን ሐዋሳ ወሰደው ብለው ኮመንት ካደረጉ እንግዲህ ከ3ቱ መርጠሃል። ሐዋሳ ብለሃል። ሐዋሳ ለምን መረጥክ? ሐዋሳ ደስ ይለኛል። አይቆርጠው ነገራችን ላይ ያማሪ ሐዋሳ ልጅ ነኝ ባይዘይ ቆም ነገር ደስ ይላል። ጀለሳ ላይ ራሱ ላይ ጀለሳ ላይ ይዛ ሐዋሳ በጣም አሪፍ። ሞክረው ይሄን ቢዝነስ ሐዋሳ ላይ ሞክረው። ጸዴ ነው በጣም ከእንትኑ ጋር። አሁን ይቺ ማኪያቶ ከኒ ኔስካፌ እሺ ይገዛኝ። በጣም አሪፍ። ኬስ ነው የምትወስደው አንተ? እኔ መርካቶ ደላላ ያመጣልኛል። ኮፍ ሜትም አለ እሺ። የኛው ሜት ነው እና ስሪ ነው አይሽ። ይሄ ስሪ ነው ወተት ቡና ስኳር አንድ ላይ የያዘ ነው። ይሄ ደግሞ ስኳር ለማያድ ሰው ኮፍ ሜት እና ወተት ቡና እዚህ አለማውቃየን ያው ስኳር አለው ምናምን ብያለሁ። እዚህ ይሄ እቺ አሁን ስንት ነው የምትሸጥ?
አንዷ 80 ብር። በጣም አሪፍ። ሌላ ምን ነበር ሰራል ያልክ? ቡና ይሄኛው ቡና ብቻ ማለት ነው። ቡና ብቻ ስንት ነው እሱ? ይሄ የሚገዛው አሁን ስንት ብር መሰለህ? አንቺ አንዷ የምትሸጠው በካፕ 60 ብር። 60 ብር። በጣም አሪፍ። አሁን መርካቶ ላይ ቲክቶክ ላይ ምን አይቻልም መሰለህ? ደውሉልኝ የሚል ቁጥር አይቻልም። የትም ቢጠሩት ትሄዳለህ መርካቶ ከሆነ? አዎ በደንብ። እስኪ ምን ተራለህ መርካቶ? እኔም ገብቼ ጠፋኝ። ለለተራ ጠይቀኝ። እስኪ ነገር አላሚን ተራ ራሱ ሊሰማ አላሚን ተራ ደስ ይላል። እሺ የምሬን ነው። እኔው መርካቶ ጫት ተራ አለ፣ ቡና ተራ አለ፣ ጌሾ ተራ አለ፣ ቦምብ ተራ አለ። አራት ቁጥር የሌለ ተራ የለም። በነገራችን ላይ ጆንያ ተራ አለ፣ ሸማ ተራ አለ እና አይበዛብህም አለ። ድንች ተራ አለ። ማርያም አንድ አታውቀው? እኔ የተለመዱትን ነው የማውቃቸው። ለምሳሌ ምን ተራ ነበር ይሄ? ለምሳሌ ሸማ ተራ ታውቀዋለህ? ሸማ ተራ አውቀዋለሁ። ከዛ ደግሞ ምን አለሽ ተራ አውቀዋለሁ። ሶፋ ተራ ነው ምንድን ነው? ወንበር ተራ ነው። እንጨት ተራ ነው። ወንበር ተራ እሱን አውቀዋለሁ። ሌላ በቃ ቡና ተራ በቃ ከዚህ በኋላ አልጠፋም። እሺ በህይወትህ እስካሁን የሄድክባቸው ቦታዎች ኢትዮጵያ ውስጥ? በነገራችን ላይ ባህር ዳር ይቻላል። ባህር ዳር ግን መሄድ እፈልጋለሁ ነው ድጋሚ ነው እንጂ ይቻላል። ባህር ዳር ሄደህ ምን አየህ? ኖሬያለሁ እዛ የሆነ ትምህርት ምናምን ጀምሬ ነው። 2 ወር ተምሬያለሁ። አዲስ ዓለም ጠይማ ትምህርት ቤት 2 ወር ምናምን ተምሬያለሁ። የት ትምህርት ቤት? አዲስ ዓለም ጠይማ። ናይስ። እሺ ባህር ዳር በጣም ማትረሳው ሞመንት? ማረሳው ሞመንት እንትን ነበረ። ለውዝ እያዞርኩ እሸጥ ነበር። ናይስ። ከማዘር ጋር ነው እና እዛ ልንኖር ነው ያለው። ማዘር ቆርጣ ማለት ነው። እዛ ብዙ ማለት ሰላም አይደለም። እዛ ያለ የተወለድኩበት ሀገር እዛ ለመኖር ነው ሄደችው እና ከዛ ስራ መጀመር አለበት ግዴታ። ከዛ ምን አሰብን? ለውዝ አሰብን። ማን የሚል ለውዝ ነበር? ጣና ለውዝ ነው ማን የሚል ለውዝ ፈጠርን። ራሳችን ወንድም ያሽጋል እኔ እሸጥ ነበር። ወንድም ያሽጋል እኔ እሸጣለሁ። ወንድም ያሽጋል እኔ እሸጣለሁ። እና እየሸጥኩ በመሀል የሆነ ሰው ቀማኝ ለውዝም። ብዙ ለውዝ በላብኝ። ባለ 5 ብር በጣም ትልቅ ነው የዛኔ። እሺ ለውዝ ስንት ብር መሰለህ? ባለ 1 ብርና ባለ 2 ብር ነበር የሚሸጠው። 5 ብር ከሆነ ትልቁ ግብዳው ነው። እሺ እና ቀማኝ። ለምን? እኔ እንጃ በላ። በልቶ ላሻለ በላ መሰለህ። ወደ 5 በላ። በዛ ጊዜ ብዙ ነው ጓደኞቼ ማለት ነው። በላና ከዛ አስተኛ ብሬስቲ ስላቸት ነው ልጅ ነበር ገና። ከዛ አራስተኛ አልኩት ተጣላን። ከዛ እዛ ግብዳው ነው ሰው የኔ ህፃን ነኝ ጋር ከዛ ድንጋይ በስንት ዓመት ነው ገና ስንት ዓመት ነው ስለዚህ ዛኔ 14 ዓመት 13 ዓመት ይሆናል። 5ኛ ክላስ ነው አሁን አሰበኝ። በ5ኛ ክፍል ተማሪ ነው ስራ የጀመረው። በ13 ዓመት ነው ስራ የጀመረው። አረ ከዛ በፊት ራሱ ብዙ ስራ ሰርቻለሁ። ከዛ ሀገር ራሱ እንጀራ ፌስታል አዙሪያ ይሸጥ ነበር። ቤተሰብ ይሄ እንግዳችን ሻይ ቡና ሰዓት አይደለም ቶፒኩ የሚወራው። ቁጭ ብለን በጣም የሚገራርም ታሪኮች እንዳሉት ፊል እያደረኩኝ ነው። በጣም እያሰብኩ ነው እና በዚህ 2 ዓመት ውስጥ እሺ ባህር ዳር ሄዳል። ሌላስ? በዚህ ባህር ዳር ሌላ አረብ የትም ማለት ነው። እሺ ናይስ። አሁን ደግሞ ወደ ሆቢ ነው የሚያዝናና ምንድን ነው? ምን ያዝናና? የሚያዝናናኝ መዋኘት ደስ ይለኛል። በጣም አሪፍ። እሺ ዋና ትችላለህ? አዎ እችላለሁ። ያመጣ በደንብ ሰው ለምን አንወዳደር? አረ ይቻላል። ቆም ነገር በቅጣት እናደርገውና አረ ቲሞቼን ማማክራለሁ ፈቃደኛ ከሆኑ የሐዋሳ ልንገር የሐዋሳ ልጅ ነኝ። መስክሩልኝ። ሀይቅ ላይ መዋኝ ሰው ነኝ። ሀይቅ ላይ ዋኝ ይቻላል ግን የሚከብደኝ አይመስልም። ማርያም ሰው ስኬጁል እናደርግና ዋና እንዋኛለን። ይቻላል። ያስማማና ይቻላል። መዋኛለን። ሰው ሆቢክ ዋና መዋኘት ነው። እሺ ሆቢክ ዋና መዋኘት ነው። በጣም አሪፍ። በጣም የምትወደውን ምግብና የምትወደውን የመጠጥ አይነቶች ንገረኝና ከዛ በኋላ ሰብሰብ እናደርጋታል። የምወደው ምግብማ ሶሲ ነው። ስጋ ነው። ሶሲ አላልኩም። ሶሲ እንትን ነው አይደል? አሁን የጾም ስጋችን ነው ሶሲ። በቃ ለምንድን ነው ሱሱ በለው ሱሱ የሆነብኝና ሲመስለኝ ድረስ እየበላሁ ሶሲ ነው የምንበላው እኛው ቤት ላጤዎች ስለሆን በቃ በጣም አሪፍ ሰው ነው። ፈጣና ጠቅጠቀልን ብለገልን በጣም ሰው ስጋ ትወዳለህ? የሚጠጣስ የሚጠጣ ምን ልበልህ? ለስላሳ ቡና የእንትን ያደርጋል። ቡና ጠጣለሁ። ቡና አልፎ በዛ እንዳለ ቡና አሰኛ አይደለም። እኔ ቡና ሻጭኝ ለኔ ራሴ ይገርመኛል። አሁን እየጠጣሁ ብዙ ጊዜ ግን ባልጠጣም ችግር የለም።
በጣም ኔስካፌ አብሶ 3 ያስይዛል። ወይ በጣም ስለዚህ ቤተሰቦች እንግዲህ የመርካቶ አካባቢ ላይ በጣም እንግዲህ ሙሉ እንግዲህ መርካቶ ተራዎች ብዛታቸውን ታውቃላችሁ። ሶ በመርካቶ ተራ ላይ የጀግና ስም ለምንድን ነው የሚከብደው? አልአሚን ምን ማለት ነው? አልአሚን ማለት ታማኝ ነው። ዋው ቆንጆ። እሺ ሶ በመንገደኛው የዩቲዩብ ድረገጽ ላይ የዛሬ እንግዳችን እንግዲህ አልአሚን ነው። ቤቴ ላይ እንግዲህ እንግዶች የተለያዩ የጋበዝኩኝ እንዲሁ በትንሹ እንጫወታለን፣ ሻይ ቡና እንላለን፣ እንሳሳቃለን። ዛሬ ከመርካቶ ድረስ አምጥተነዋል። በጣም ጸዴ ማኪያቶ ሰርቶልናል። 80 ብር አለብኝ። ለማንኛውም ከስር ቲክቶኩን ሜንሽን አደርግላችኋለሁ። የምትገኙት በመንገደኛው ዩቲዩብ ድረገጽ ላይ ነው። አልአሚን እውነት ታማኝ አለ ያልከኝ ታማኝ ሆነ ስለመጣ አክብራይ ቤቴ ድረስ ስለመጣ በጣም አመሰግናለሁ። ቼክ አድርጉት። መርካቶ ያላችሁ ቡናውን ቴስት አድርጎለት። ይቀመስ ያልቀመሰ ያለ አይመስለኝም። እኔ ከመርካቶ የለም ነው የምለው። አሁን እኔ ቡና ያልቀመሰ የለም መርካቶ ውስጥ ካስገባ ነው ባስሰው የለም። በቃ እንዴ መርካቶ ሄጄ አልቀመስኩም፣ ሄጄ ቀምሳለሁ። ስቴይ ቱን። በሌላ ቪዲዮ እንገናኛለን በሌላ እንግዳ። ፒስ አውት።